ታው ተመችቶናል። በተለይ በቃ የጸሎት ሰዓት ላይ በደንብ ይሞቃናል። አይሞቃችሁም? ከ10 ሰዓት በኋላ እንዴት ነው እንቅልፉ? በጣም ይጣፍጣል። እንደውም ምግብ አያስፈልግም። ምሳ የሚባል ነገር ሁሉ ትጠላላችሁ። ምሳችሁ ቀርቶ ቁርሳችሁ ቀርቶ ምሳችሁ ቢደገም ይሻላል። በ10 ሰዓት ከምትነሱና ለምስጋና ከምትዘጋጁ እግሮች ይፈታታሉ። ልክ የመካኒክ አሰራር አይነት ነገር ነው። ብሎኖቹ ሁሉ ተፈታቶ ይመስሏችኋል። ትልቅ ረፍት ያለችው በዚህ ሰዓት ነው ብለን ለጠነላል። የሚያሟሙቀውና ብሎን የሚፈታው እሱ ነው፣ ግን ጠላት ነው። የዚህ ጊዜ ዞር በል ቶሎ ብለህ ካልተነሳህበት ጊዜህን፣ ዘመንህን፣ ሰዓትህን የምትባርክበት ጊዜ ያጥርሃል። በጧት ተነስተህ እኮ የጧቱን ክፍለ ጊዜ በጸሎት ስትባርከው ነው ቀና ቀና መንፈሳዊ ጉዞዎች ውስጥ መንፈስ ቅዱስ የሚበራ። እንደምንም ብለህ 1 ሰዓት ተኩል ሆኗል መንጠራራት ትጀምራለህ። እዛ ውስጥ ዘይቱ መቼም አልቋል። ችግር ነው፣ መንጠራራት ነው። እንደምንም ታዛጋ ምን ትልና አባታችን ሆይ ከማለት እባክሽ ተነሽ ቁርሱን አዘጋጂ ይቀድማል። ጸሎት ነው፣ በቃ ይሄም ጸሎት ነው። በዚህ ጊዜ ደግሞ ትንሽ አሁን የሚደባበትና እስቲ ቆይ ሰዓት አለች መሰለኝ ትልና እንደገና ደግሞ እዛችሁ ለሽፈንፈን 2 ሰዓት ሊሞላ ነው። ሰዓት ደረሰ ወይ ቢሮ ወይ ስራ ወይ ቀጠሮ መርበትበት እንጀምራለን። ከዛ በኋላ አይ እሱ ያውቀዋል ብለን እንደገና ወይ አባታችን ሆይም በድንግርግርታው የእመቤታችንን ሳንጨምር ያውቀዋል ብለን ፈትለክ ብለን እንወጣለን። ከዚህ በኋላ ምን ችግር አለ? እዛ ለሚለክፍህን ያዘጋጃል። እዛ ተንኮል ያለውን ኃይል ያዘጋጃል። እዛ ምቀኛውን ያዘጋጃል። ምንም ነገር የሌለህ ሆኖ ሳለ የሚያይህ ምቀኛ በጣም ብዙ ይሆናል። በምቀኞች አይን ውስጥ ጊዜ ያልፋል። ያረካትን ጫማ የሚቀናብህ ሰው ታገኛለህ። በሳምንት 1 ጊዜ የምትጠርጋት ጫማ እንዴት አይነት ነች? ቆንጆ ሹዝ አለው ይሉሃል። አየህ ሹዙን ተመልከተው ይሉሃል። የምቀኛን የሚያርፍብህ ኃይል ሆናል ማለት። የመኝታ ጉዳይ ልክ እንደዚህ ነው። ጠላትን በሚገባ በጨለማው በኩል እንድንቆም ያዘጋጃል። ከዚህ በኋላ